ክለቦች ህዝባዊ እንዲሆኑ የፖሊሲ ድጋፍ አለ። በቅርብ የተሰሩ ሚሊዮን የወጣባቸው ጥናቶችም ክለቦች ህዝባዊ እንዲሆኑ ሪኮመንድ አድርገዋል። የንግዱ ማህበረሰብ፣ የደጋፊ ማህበረሰብ፣ መንግስት በጋራ ፕሪሚየር ሊግ ቲሞችን ባለቤት እንዲሆኑ ጥናቶች አመላክተዋል። ለምንድን ነው ግን ያልተተገበሩት የሚለውን ጥያቄ መመለስ በጣም ወሳኝ ነገር ነው። በዋናነት ክለቦች ህዝባዊ ከሆኑ አሁን በእግር ኳሳችን አካባቢ የሚዘዋወረውን ገንዘብ ዘረፋ፣ ሌብነት ስለሚቋረጥ ጥቅማቸው የሚቋረጥብን አካላት ስለማንፈልግ ነው። በቢሊዮን የሚቆጠር ገንዘብ የህዝብ ገንዘብ እየተዘረፈ ነው። ክለቦች ህዝባዊ የሚሆኑ ከሆነ ባለቤት ይኖራቸዋል። ባለቤት የሚኖራቸው ከሆነ ዘረፋው ይቋረጣል። ተቆርቋሪ ይኖረዋል፣ ጠያቂ ይኖረዋል። ስለዚህ ጥቅማችን የሚቋረጥብን አካላት ክለቦች ባለቤት እንዲኖራቸው አንፈልግም። ጠያቂ ተቆርቋሪ እንዲኖራቸው አንፈልግም። ስለዚህ አንድም ክለብ ከመንግስት ወጥቶ የህዝብ እንዲሆን አንፈልግም። ባለፉት 30 ዓመታት የፖሊሲ ድጋፍ ቢኖርም ጥናቶች ቢያመላክቱም ሁሉም አካላት ቢያምኑበትም ቢቀበሉትም ወደ ህዝብ የሚዘዋወርበት ሁኔታ ላይ ለመወያየት አንድም ውይይት፣ አንድም ዲስከሽን፣ አንድም ተነሳሽነት በየትኛውም አካል ኖሮ አያውቅ። ለምን? ምክንያቱም ክለብን ምርመራ አካላት፣ በክለብ ዙሪያ የተሰባሰበን አካላት ህገወጥ የሆነ ገንዘብ እየሰራን ስላለን የወር ደሞዛችንን በ10 እጥፍ የሚያስከነዳ ገንዘብ ላለፉት ረጅም ዓመታት ስንዘርፍ አንድም አካላት ጠያቂ ስለሌለን ይሄ ጥቅማችን እንዲቋረጥብን አንፈልግም። አሁንም ለመዘዋወር ክለቦችን ህዝባዊ ለማድረግ ወሬ የሚያወሩ ፊት ቀደም የሚሉ ግለሰቦች ተቋማትም ካሉ ተደራጅተን እንዘምትባቸዋለን እንጂ ክለቦቻችን አይናችን እያየ ወተት የምናልብባቸውን ጠያቂ የሌላባቸውን ክለቦች ከእጃችን ወጥተው የጥቅማችን ሰንሰለት ሲቋረጥ ዝም ብለን የምናይበት ሁኔታ የለም። ሚዲያዎችም አፋቸውን የያዙት፣ እያንዳንዱ ተቋም አካባቢ ያሉ ግለሰቦችም ዝም የሚሉት ሁሉም ተቋዳሽ የሚሆንበት ሁኔታና መስመር ስላለ እንደሆነ አንዳንድ ተሞክሮች ያሳያሉ። ስለዚህ የህዝብ ገንዘብ በጠራራ ፀሐይ በግልጽ ሲዘረፍ ማንም ምንም የማይለው በሰንሰለት በቅንጅት የምንዘረፍ አካላት በርካቶች በመሆናችን እንደሆነ ተሞክሮች፣ መረጃዎችም ያሳያሉ። ያ ነው ምክንያቱ፣ ሌላ ምክንያት የለም።